ሰው ሰራሽ አስተዋይነት ወይም AI እና የዓለም እግር ኳስ ሊቃውንት ያልቻሉትን የአስገራሚ ወፍ ግን በቀላሉ እየገመተበት ነው። አዎ፣ ስለ ኮምፒውተር አልጎሪዝም እያወራን አይደለንም። በቅርብ ጊዜ የዓለም ዋንጫዎችን ውጤት በትክክል እየተነበየ ስለሚገኘው አዲሱ የትንበያ ንጉስ ሻውክ ዘ ሃውክ እንጂ። ከዚህ ቀደም በ2010 የዓለም ዋንጫ ላይ ድንቅ ትንበያዎችን ያደርግ የነበረው ፖድ የተባለውን ኦክቶፓስ ሁላችንም እናስታውሳለን። በ2010 እንደ አውሮፓውያን አቆጣጠር የደቡብ አፍሪካ የዓለም ዋንጫ ላይ ፖል ኦክቶፓስ 8 ጨዋታዎችን 100% በትክክል በመገመት ዓለምን አስደምሞ ነበር። ከዚያ በኋላ ሻይን የተባለ ግመል እንዲሁም ሌሎች በ2018 ታይተዋል። ነገር ግን በቅርብ ጊዜ በተደረጉት እልህ አስጨራሽ ጨዋታዎች ላይ የሁሉንም ትኩረት የሳበው ግን ሌላ ሳይሆን ሻውክ የተባለው ንስር ወይም ጭልፊት ነው። ለመሆኑ ይህ ንስር እንዴት ነው ውጤት የሚገምተው? ዘዴው በጣም ቀላል ነው፣ አስደናቂም ነው። ከጨዋታው በፊት የሁለት ተጋጣሚ ሀገራት ባንዲራዎች ወይም አርማዎች በተወሰነ ርቀት ላይ ይቀመጣሉ። ከዚያም ሻውክ ከከፍታ ቦታ ላይ ክንፎቹን ዘርግቶ በመብረር በአንዱ ባንዲራ ላይ ያርፋል። እሱ ያረፈበት ባንዲራ የጨዋታው አሸናፊ እንደሚሆን ይታመናል። ሰዎች መጀመሪያ ላይ ይህንን እንደ ቀልድ እና አጋጣሚ አይቶት ነበር። ነገር ግን ግምቶቹ በተከታታይ እውነት መሆኑ ሲጀምሩ የእግር ኳስ አፍቃሪው የዓለም አድናቆት መነጋገር ጀመረ። ይህን ወፍ ታዋቂ ያደረገው የቅርብ ጊዜው ትንበያ ምንድነው? ሻውክ በአርጀንቲና እና በእንግሊዝ መካከል ለተደረገው እጅግ ተጠባቂ የዓለም ዋንጫ ጨዋታ ትንበያ ሰጥተው ነበር። ብዙዎች እንግሊዝ ታሸንፋለች ብሎ በጠበቁት ወቅት ይህ ወፍ ግን ያረፈው በአርጀንቲና ባንዲራ ላይ ነበር። ጨዋታው ሲጀመር እንግሊዝ መሪነቱን ይዛ ለረጅም ሰዓት ብትቆይም በመጨረሻ ግን ሊዮኔል ሜሲ ባደረገው አስደናቂ ክሎት አርጀንቲና ጨዋታውን በድል አጠናቃለች። ይህ ብቻ አይደለም። ከፈረንሳይ እና ስፔን ጨዋታ በፊትም ስፔን እንደምታሸንፍ በትክክል ተንበዋል። በሰማይ ላይ የሚበረው ይህ የትንበያ ንጉስ አሁንም ግምቶችን መቀጠሉን ሰዎች ማስገረም አላቆመም። ይሄ እንግዲህ ድንገተኛ አጋጣሚ ነው ወይስ ወፉ ልዩ ስሜት አለው? እርስዎ ምን ያስባሉ? የእንስሳቱ ትንበያ በእርግጥ እውነት ነው ወይስ ዝም ብሎ ያጋጣሚ ነገር? ሐሳቡን በኮሜንት መስጫው ላይ ያካፍሉን። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሱ። እንደዚህ ያሉ አስገራሚ የስፖርት መረጃዎችና ታሪኮች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ጫኑ። በሚቀጥለው ቪዲዮ እስከምንገናኝ ቻው።